ሰላም እንዴት ናችሁ? እዚህ ስክሪን ላይ የምታዩት ተረት ፈርስት ተብሎ እንደ ካታጎሪ ወስደን እዚህ ቻናል ላይ ከምንከፍላቸውና ከሚነገሩ ብዙ ስቶሪ ቦርዶች መካከል አንደኛው ናት። ይሄንን ቀድሜ ስቶሪ ቦርድ እንድሰራ ያደረገኝ ወደ አኒሜሽን ሲሪስ ተቀይሮ ለማየት ስለፈለኩ ነው። በጣም አጭር ናት፣ ግን አስተማሪ ነው ብዬም ስላሰብኩ ነው። እንደ ጀማሪ ክሬተር እንደምታውቁት ፈንድ ይባል ነገር የለም። ለዛ ብዬ ብዙ ፕሮዳክሽን ካምፓኒዎችና ኤንጂኦዎች ላይ ኢሜይሎች ልኬ ነበር። ሪስፖንድ ስላላገኘሁ ነው። ያው እኛ ሀገር ላይ ብዙ ጊዜ ኢሜይል ስለማይታይ ነው። ሶ ሆፕፉሊ ይሄን አይታችሁ ኢንተረስትድ ከሆናችሁ ኮላቦሬት እናድርግ አብረን እንስራ ለምትሉ ሰዎች ኢሜይሌን ዲስክሪፕሽን ላይ ያስቀምጣለሁ። ያንን ማድረግ ባትችሉም ቢሆን ይሄ እንዲታይክና እንዲሰራ ለምትፈልጉ ሰዎች ከዚህ በኋላ ሌሎች ነገሮች ስለሚመጡ እንደዛ ለምትፈልጉ ሰዎች ደግሞ ይሄንን ሰብስክራይብ፣ ላይክ እና ፎሎ በማድረግ ኤንድ ኦልሶ ኮሜንት አድርጉ ምን መስተካከል እንዳለበት። እንደዛ ያደርጋችሁ ሰፖርት አድርጉኝ እላለሁ። አመሰግናለሁ።